የተቀዩበት እቺ አመት ለኔ ያለችም ብዬ ነው የማስበው። ብዙ የተቀዩበት ጊዜ ነበረ። ይሄ ነው አለለም። ያው ሁላችሁም ታውቃላችሁ፣ ያው በፍቅር የሚመጣ ነገር ማንኛውም ወንድ ልጅ ወንድ ነው የሚል ራሱን በፍቅር እንደሚሸነፍ ለሴት ቀበቶ እንደሚፈታ የታወቀ ነገር ነው እና ሁሉም ሰው የሚያውቀው ነገር ነው። ይሄ ነው አለለም። ብቻ በጣም በሷ ብዙ ጊዜ ተጎድቻለሁ። ያው እንግዲህ ሁላችንም ጥፋታችንን እግዚአብሔር ነው የሚያውቀው። ይሄ ነው ብዬ እሷን መውቀስ አልፈልግም። አሁን ላይ ግን አንዴ በህይወት ዘመኔ እሷን አግጃትኝ በአወራት ደስ ይለኝ ነበር። ምንም ልል የማልችለው ደረጃ ላይ ደርሼ ስለነበር ማለት ነው። እና እዛ ቦታው የምነግራቸው ነገር እኔ እስራኤል ሆኜ በጣም ብዙ መስዋዕትነትን የከፈልኩት የመጨረሻ ደረጃ ተስፋ አስቆርጥ ነው ነገሮችን ለመወሰን የተገደድኩት ግዴታ እና እኔ አሁን ስለ እሱ እርግዝና ይሄን ማለት በቃ ምክንያቱም በአብሬ በነበረች ጊዜ ግንኙነት ነበረና ልጁ የኔ ነው የኔ አይደለም የሚለው ነገር ላይ ቁም ብዬ ማሰብ ስላለብኝ ነገሮችን አሁን ደግሞ ሙልጃ ሰዓቷን የደረሰው ሪልን ቪዲዮ ሰርታ ስላሳየችን ሁላችንም ስላየነው ቪዲዮን የሙልጃ ጊዜዋ ሳይደርስ አይቀርም እና ብዙ ቴክስቶችን እየጻፈችልኝ ነበር። እኔ ግን በቃ ማለት አንዴ ውስጤ ላይ ያለ የሻከረ ነገር ኖረ። ያን አብሬያት እዛ ሆኜ የሆነ ነገር አሳልፋለሁ ብዬ እያሰብኩኝ ነገር እና የጠላችን መንገድ ማወቅ ስለነበረብኝ ልጠይቃት ሄጄ ብዙ መስዋዕትነት ከፍዬ አላገኘኋትም። ያ ሁሉ ቪዲዮ እየለቀቁ እያየችኝ ያ ሁሉ ቴክስት እየጻፉላት አልመለሰችልኝም ነበርና እና በዛ ተናድጄ እኔ ወደ ኢትዮጵያ ተመልሻለሁ። ማድረግ ስላልቻልኩኝ ወደ ኢትዮጵያ ተመለስኩ። እዛ ማውቀው ቤተሰብ ዘመድ ወገን የለኝ፣ ማንም ስለሌለኝ ይሄ ነው ብዬ እንትን ማለት አልቻልኩም እና አብዛኛውን ጊዜ ደግሞ እዛ እስራኤል ያሉ ሰዎች ላግኝ ብለው ኢንስታግራም ላይም ፌስቡክ ላይ የሚጻፉ ሰዎች አሉ። ማለት በቃ ከጎን ሁሌም ከጎን ነን ያለውን ነገር አብረን መፈለግም ካለብን እሷን አድራሻዋን ፈልገን ለማግኘት እንሞክራለን እያላችሁ አብራችሁኝ የነበራችሁ ሰዎች ነበራችሁ እና በጣም ክብር ምስጋና ይገባኛል ለእናንተ። ይሄ ነው አላችሁ። በጣም ደስተኛ እንደዛ ስላደረጋችሁ ለእኔ እና አብዛኛውን ጊዜ በስልክ በጣም የደወላችሁ የምጠይቁ ሰዎች ነበራችሁ። በጣም ቴንኪው ነው የምላችሁ። ማለት ከዚህ በፊት ልታቆኙ የሚችሉ አይነት ሰዎች በስራ ማጋጣሚ ልታቆኙ የሚችሉ ሰዎች ነበራችሁ እና ኢንስታግራም ላይም ቴሌግራም ላይም እንደዚሁ የምጽፉልኝ ሰዎች ነበራችሁ። በጣም የማመሰግናቸው፣ በጣም የማከብራቸው። ይሄ ነው ማለት አልፈለኩም። አሁን በድጋሚ በቃ ውስጤ ያውቀዋል። ለዛ ለእኔ የከፈላችሁ መስዋዕት ብዙ ሰዎች አላችሁ። በጣም የማመሰግነው፣ በጣም የማከብራቸው። ግን እኔ እዚህ ደረጃ የመጨረሻ ደረጃ የደረስኩት ያው ታውቃላችሁ፣ ብዙ ጊዜ ቢያንስ እሷ ጋር እንኳን በእንደዚህ አይነት ኬዝ ቪዲዮ መስራት ከጀመርኩ በጣም ቆይቻለሁ። ያው ስለተጎዳው ነው። አንዳንዴ ተስፋ መቁረጥ የሚባል ነገር አለ። ብዙ ሞከርኩ፣ ለፋው ከገንዘብ አይቀርቀም ከብዙ ነገሮች ከሳሰርኩና ያን ነገር ላስተካክል ሞከርኩኝ። ግን መስተካከል ስላልቻለልኝ ነው በቃ ግዴታ ውሳኔ ውስጥ መግባት ስላለብኝ ነው ወደ ኢትዮጵያ የተመለስኩት። ያው ታውቁታላችሁ፣ እዛ ሀገር ሆናችሁ ብዙ ውጭ ያስፈልጋቸዋል። ብዙ አይነት ነገር ነው የሚያስፈልጋቸው። በእኛ አቅም የሚሆን ነገር አይደለም። እዛ ስትሄዱ እዚህ ሲሄድ ደግሞ ብዙ አይነት መስዋዕትነትን ከፍዬ ነው እሷን አገኛታለሁ ብዬ ከሁሉም ነገር ከጠብም ከምንም ከጥላቻ ፍቅር ይበልጣል ብዬ ፍቅርን በማስቀደም ነውና እስከዛ ደረጃ ደርሼ እስራኤል ሄጄ ብዙ ነገር መስዋዕትነትን ከፍዬ ብዙ ነገሮችን ከዚህ ትቼ ስራዬን ትቼ የማደርጋቸውን ነገሮች ሁሉ ትቼ አገኛታለሁ ብዬ የነበረውና እስከዚህ ደረጃ ትጨክንብኛለች ብዬ የማስቤ አላቅም ነበረ። ግን አሁንም አልፈርድባትም። የሆነችው ነገር ሊሆን ይችላል ብዬ አሰብኩ እና አንደኛ ነገር ይህ ልጅ የሚባለው ነገር ላይ እኔ ከኔ ውጭ ሌላ ግንኙነት ይኖራታል ብዬ ልጠረጥራት አልችልም። ምንም በሉት ምንም በቃ በሰዓቱ በጣም የምንዋደድ ፍቅረኛሞች ነበር። በጣም የምንዋደድ አይነት ሰዎች ነበር እና የራሷ የሆነ ምክንያት ይኖራታል። እኔም እዛ ድረስ ሄድኩኝ የራሷ የሆነ ምክንያት ለመጠየቅ ነው። ይሄ ነው ብዬ ልጠይቃት ስለፈለግኩ ነው። እና የጣላችብኝ መንገድ ይሄ ነው ብላ እንድታስረዳኝ ስለፈለግኩ ነው የሁሉ መስዋዕትነት ከፍዬ። ምክንያቱም አንድ ሰው ስልክ ስደውለት ካላነሳላችሁ፣ ስትጽፉለት ካልመለስላችሁ ያን ሰው በምን ማግኘት ትችላላችሁ? በቃ የመጨረሻ አማራጭ ያደረግኩት ለብዙ ጊዜ ታገስኳትም። የመጨረሻ አማራጭ ያደረግኩት እሷን ሂጂ ማግኘት ነው። ከዛ ውጭ ምንም አይነት አማራጭ የለኝም እና ያን አማራጭ ተጠቅሜ ነው እዛ ድረስ ሄድኩኝ። ግን እኔ በቃ ምን ልበላችሁ፣ እዛ ሄጄ የከፈልኩት መስዋዕትነት እኔ የማውቀው በቃ ብዙ መስዋዕትነት የከፈልኩት በጣም ብዙ ማለት ነው። ከአንድ ሁለቴም ትደውላለች ብዬ እየጠበቅኳት ነበረ። የመጨረሻ ተስፋ የቆረጥኩ ቀን ነው በቃ እሷ ለእኔ መጻፍ የጀመረችው። ተስፋ ቆርጬ ወደ ኢትዮጵያ የተመለስኩ ጊዜ ማለት ለእናንተ ማስጨነቅ አልፈለግኩ ቤተሰቦችን እና ይሄ ነው ማስጨነቅ ስላልፈለግኩኝ ነው ለእናንተ ያላስረዷችሁ እና ከዛም ስመጣ ምንም ቪዲዮ መስራት ነበረብኝ ግዴታ ለእናንተ ሬስፔክት ሲባል። ግን በጣም ተጎድቼ ስለነበር ይሄ ነው ብዬ ለእናንተ ማስረዳት አልፈለግኩም።
ያው ከዚህ እንደገባ ኢትዮጵያ በሰላም መግባቴ ምን ላይ ድረስክ ስላላችሁ ሁላችሁም ለእናንተ ማሳወቅ ስላለብኝ ነው በዚህ ቪዲዮ የመጣሁት ማለት ነው። እና ደግሞ አንድ ላንቺ መናገር የምፈልገው ነገር እንዲና በህይወትሽ መጀመሪያ ነገሮችን ማስተዋል መቻል አለብሽ። አረቀሽ ነገሮችን ማሰብ መቻል አለብሽ። መክርሽ የምፈልገው ነገር አንቺን ብዬ ሁሉ መስዋዕትነት ከፍዬ እስራኤል መጥቼ ስመለስ አስቢ ውስጥ ምን ያክል ይጎዳም ብለሽ ታስቢያለሽ? እና ይህን ነገር እኔ እሷ ጥፋተኛ ናት እያልኩ አይደለም። አሁን የሆነ ነገር ይኖራታል፣ እርግጠኛ ነኝ። ሰው ነው የማይሳሳት የለም። እኔም ጥፋተኛ ልሆን እችላለሁ፣ በዛ ጥፋት ይሆናል። ግን ጥፋት ቢኖርብኝ ተነጋግረን እንግባባ በሚለው ሀሳብ ነው እኔ የማምንበትኝ። አብዛኛው በንግግር ነው ነገሮችን መተማመን ያለብን። ሳንነጋገር ግን መጣላት፣ ብዙ ወዳጆች አሉ፣ ብዙ ጠላቶች አሉ። ጠላቶች ለምን ደስ ይላቸዋል? አንቺና እኔ ስለተለያየን፣ አንቺና እንደዚህ ነገር ስለተፈጠረብን። እርግጠኛ ነኝ የልጅ ፍላጎቴን ስለምታውቂ 100% እርግጠኛ ነኝ ልጁ የእኔ እንደሚሆን እርግጠኛ ነኝ። ማለት ከኔ ውጭ የምታደርጊ አይመስለኝም። እኔ ማለት እንደምታሳይኝ አንጻር ይሄ ነው። እኔ እንጃ ከኔ ውጭ ምንም አይነት ግንኙነት እንደማይኖርሽ 100% እርግጠኛ ነኝ። አምንሻለሁ በጣም። ግን ውስጣችን ላይ የተፈጠረውን ነገር ተገናኝተን እንደምፈታው ብዬ ነበር እዛ ድረስ የመጣሁት። ግን ማግኘት አልቻልሽም። ቢያንስ የተወሰነ እንኳ ማዘን ነበረብሽ። ይገባኛል፣ የሆኑ ምክንያቶች ሊኖርሽ ይችላሉ። እና ደግሞ በዚሁ አጋጣሚ ድንግል ማርያም ትገላግልሽ ነው የምልሽ። በሰላም በመውለጃ ሰዓትሽ እንደደረሰ ነግረሽኛል፣ ቴክስትም ጽፈሽልኛል። ማውራት ስላልቻልኩ ነው በቃ እያየሁት ዝም የምለው። በቃ ማውራት ቃላት ስላጠረኝ ነው። ግን ሚዲያ ላይ ማወቅ ያለባቸው ነገር ምንድን ነው? በቃ እርግጠኛ የምነግራቸው ነገር ልጁ የኔ እንደሚሆን ነው። በቃ 100% የምነግራችሁ። ከዚህ በፊትም ስሜታዊ ሆኜ ነው እንዴት የኔ ልጅ ይሆናል ብዬ ቪዲዮ የሰራሁት። የኔ ልጅ እንደሚሆን እርግጠኛ ነኝ። እና የምንፈልገው በሰላም እንድትገላገልኝ ነው። በቃ ሌላ ምንም ነገር አልፈልግም። ዛሬም አልጠላሽም፣ እወድሻለሁ፣ እፈቅርሻለሁ በጣም ማለት ብዙ ጊዜያቶችን አሳልፈናል አንቺ ጋር በደስታውም በሀዘኑም። በመሀላችን ሰይጣን ገብቶ ሊሆን ይችላል እንደዚህ አይነት ነገር የተፈጠረብን። ግን እግዚአብሔር አንድ ቀን ይፈታዋል ብዬ አስባለሁ በመሀላችን የተፈጠረውን ችግር። እና ይሄን ብዬ ዛሬም እዛም ብዙ መስዋዕትነትን ከፍዬ መጥቼ ይሄን ብዬ ልወቅስሽ አልችልም። በቃ ፍቅር እያለ እንደሆነ ሳይተሽኛል ማለት እኔ ፍቅር የማውቀው በአንቺ ነው። ደስተኛው የማውቀውም በአንቺ ነው። ሌላ ህይወት እንዲኖረኝ አልፈልግም ከአንቺ ውጭ። ዛሬም ነገም ለአንቺ በሬ ክፍት ነው ሁሌም። ግን ያ ነገር አናዶኝ ስለነበር ለአንቺ መመለስ ስላቃተኝ ነው ዝም ያልኩት ሁሉም ነገር። በቃ እግዚአብሔር ባለው ቀን እንገናኛለን። ብቻ እኔ የምፈልገው ድንግል ማርያም ትገላግልሽ በሰላም የምፈልገው እንደዛ ነው። እና በአካል ባላይሽም ሁሌም ግን በሀሳብ ከጎንሽ ነኝ። ይህን ነው አለማ ዛሬም ነገም ሁሌም ውድሻለሁ። በዚሁ አጋጣሚ አንድ ላመሰግነው የምፈልገው ሰው አለ። ያም ጓደኛሽ ልከሽልኝ ነበር። በጣም ጓደኛሽ ጥሩ ሴት ናት፣ በጣም ከምነግርሽ በላይ። በእሱ ኃይል ነበር እስካሁን ቆይቼ የነበረው። ማለት እንደተጎዳሁ ስለነገርኳት አብዛኛውን ጊዜ ጓደኛው ያላችሁትን ነገር አብዛኛው ኮሜንት ላይ ያየሁት ነገር አለ። ቤተሰቦች ጓደኛው ወሰደችው ምናምን እንደዚህ ነው ያላችሁት ነገር አለ። ያው እኔ ዝም ብዬ ተነስቼ ብዬ ሰው አይደለሁም። ያው እዛ ድረስም የመጣሁት ፍቅር ብዬ እንጂ ያው ሴትም እዚህ ኢትዮጵያ ውስጥ ሞልተዋል፣ በያለበት የትም ቦታ ሞልቷል። ግን ፍቅር የሚለው ነገር አንድ ስለሆነ በዛ ስለማምን ነው። እና ላመሰግናት የምፈልገው ነገር ጓደኛሽ ናት፣ በጣም ምርጥ ጓደኛሽ ናት። በጣም በቃ ይሄ ነው አላት። እሷ በጣም ምርጥ ጓደኛሽ ናት። በጣም የምትገርም ጓደኛ ነው ያለች። እና ውድ ቤተሰቦች ምን ልላችሁ መሰላችሁ? ያው በቃ ጓደኛዋ አሪፍ ነገር አድርጋልኛለች። በቃ ማለት አንድ ቀን ነው የምታውቀኝ ማለት ከዚህ በፊት በእሷ ነበር የማውቃት። ጓደኛዋ ባለፈው በሰራሁት ቪዲዮ ካያችሁትም ጓደኛዋ ልካት ነበረ። ግን በጣም ብዙ መስዋዕትነትን ከፍላልኛለች ለእኔ። እዛ ወጪ እንዳላወጣ አድርጋኛለች። ምግብ ከእሷ ቤት ነው፣ ሁሉ ነገር ከእሷ ቤት ነው የምታደርግልኝ። ነገሮችን ተረጋግተህ አስብ። በዚህ ሁኔታ ሄደህ ሰላም አትፈጥሩም፣ እሷ ጋር ሰላም አትፈጥሩም፣ እንደዚህ ብላ የነገረች ነገር አለና ሰላም እንደማፈጠር ስላወቅኩትኝ እኔም እሷ ቤት ሩም እንዳለዛ አንድ ክላስ ለቃልኝ እዛው አሪፍ ሁኜ አስተናግዳ ወደ ሀገሬ ተመልሼ መጥቻለሁ ማለት ነው። ያው ነገሮች ሳይሳኩ ሊቀሩና ወደ ኢትዮጵያ ተመለስኩ ማለት ነው። እና ጓደኛሽን በዚሁ አጋጣሚ በጣም ነው የማመሰግናት። ምርጥ ጓደኛሽ ናት። አመስግኛት ዛሬም ነገም። እኔ ከዛ ሀገር በሰላም ወጥቼ ወደ ሀገሬ ስለገባሁኝ ግን እኔ ልናገር የምፈልገው ነገር ከጓደኛውም ውጭ ቻናሌ ላይ የሚከታተሉ ሰዎች እስራኤል ሀገር ውስጥ በጣም ብዙ እኔ ማርያምን እኔ ውስጥ ላይ እግዚአብሔርን ውስጥ ላይ በጣም ብዙ የሚጽፉልኝ ሰዎች አሉ። እንደዚህ ያለህበት ቦታ እንምጣ እያሉ በቃ ያለህበት ቦታ እንምጣና ቢያንስ የሆነ ነገር እንርዳ
የተቸገርክበት ነገር ካለኛ ሀገራችን ስለሆነ ሁሉም ነገር እናደርግልን፣ የምትፈልገው ነገር እናደርግልን፣ እሷን እስክታገኛ ድረስ ማፈላለግም ከሆነ እናፈላልጋት የሚሉ ብዙ ሰዎች የሚጸልዩ ሰዎች አሉ። ሳላመሰግናቸው አላልፍም። ሁላችሁንም በጣም ቴንኪው። ሰው እንደሆናቸው አሳይታችሁኛል። ከዚህ በፊትም እንደምወዳችሁ ሁላችሁም ታውቃላችሁ። ግን ሞር ደግሞ ድንገት በሰው ሀገር ሰርቼ ሲሄድ አጠገቤ ስለነበራችሁ ሁላችሁም በጣም የማመሰግነው፣ በጣም የማከብራችሁ እና ያው ሁኔታ አሁን ለማሳወቅ ነው እና እኔ ሰላም